ዛሬ ክስተት ሚዲያ በጥልቅ የሐዘን ስሜት ውስጥ ሆነን መላው የሀገራችን ሕዝብ የሚያስለቅስና እጅግ ልብ የሚሰብር ሰበር መረጃ ይዘንላችሁ ቀርበናል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት በንጹሃን ኦርቶዶክሳውያን ላይ የተፈጸመው አሰቃቂ ጥቃት የብዙዎችን ሕይወት ቀጥፏል። አሁን ደግሞ የብፁዕነታቸው መግለጫና የሟቾች ስም ዝርዝር ይፋ እየሆነ ይገኛል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሸማጋይነት በእስራኤልና በሂዝቦላ መካከል ከፊል የተኩስ አቁም ስምምነት መደረጉ ቢገለጽም እስራኤል በደቡባዊ ሊባኖስ ላይ የምትሰነዝረውን ጥቃት ግን አላቆመችም። ትራምፕ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ በስልክ መጮኻቸውና መቆጣታቸው ተሰምቷል። ክስተት አጠቃላይ ዝርዝሩን አሁን ይዞላችሁ ቀርቧል። አብራችሁን ትቆዩ በአክብሮት ጋብዛችኋለሁ። ዛሬ ወደ ዋናው ሰበር መረጃ ከመግባታችን በፊት ስለዚህ ቻናል አዲስ የሆናችሁ ወዳጆችና አሁን ቻናላችንን ሰብስክራይብ እንድታደርጉ የደወል ምልክቱን በመጫን ቤተሰቦች መሆናችሁን እንድታረጋግጡ በአክብሮት ጠይቃችኋለሁ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች እንደምንሰነበታችሁ፣ እኔ ክስተት ነኝ። ክስተታችን እንሆ ተጀምሯል። አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። የአርሲና ሶማሌ ክልል ጅግጅጋ የሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ የተሰማቸውን ጥልቅ ሐዘን በመግለጽ 13 ኦርቶዶክሳውያን በግፍ መገደላቸውን ከ280 በላይ ምዕመናን መፈናቀላቸውና የ101 ዓመት ዕድሜ ያስቆጠረችው ታሪካዊት ቤተክርስቲያን ሙሉ በሙሉ በእሳት መውደሟን አሳውቀዋል። እኔ ክስተት ዝርዝር መረጃውንና የንጹሃን ስም አሁን ወደ እናንተ አደርሳለን። አብራችሁን ቆዩ። የአርሲ ሀገረ ስብከት ሚዲያ ማህበረ ቅዱሳን ቴሌቪዥን የኦቲሲኤምኬ ግንቦት 25 ቀን 2018 ዓ.ም ባወጡት ይፋዊ መረጃ በጥቃቱ ህይወታቸውን ያጡ 13 ንጹሃን ምዕመናን ስም ዝርዝር ይፋ አድርጓል። በወንቆሎ ዋቤ ወረዳዎች ነው። እንግዲህ በቅዱስ መጽሐፍ መዝሙር 43 ቁጥር 22 ላይ ስለ አንተ ሁልጊዜ ተገልናል፣ እንደሚታረዱ በጎች ሆነናል ተብሎ እንደተጻፈው ሁሉ ንጹሃን በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል። በንብረታቸው ከብቶቻቸውም ተዘርፈዋል። የተገደሉት ወገኖቻችን የስም ዝርዝር እንደሚከተሉ ቀርቧል። ተከታተሉን። የሟች ስም ዝርዝር እንዲሁም እድሜ ወይም ቦታ: አቶ ደምረው አበራ የ70 ዓመት አስኮ ወረዳ፣ ፈለኝ ልክ የለው የ56 ዓመት አስኮ ወረዳ፣ ኃይሉ ንጉሴ የ70 ዓመት አስኮ ወረዳ፣ እሸቴ ዳመና የ42 ዓመት አስኮ ወረዳ፣ እንዲሁም አበባየሁ ዳኜ የ42 ዓመት አስኮ ወረዳ፣ ሰሙ አባይነህ የ70 ዓመት አስኮ ወረዳ፣ የአካባቢው ሚሊሻ አስኮ ወረዳ፣ አማረ በላይነህ የ80 ዓመት አስኮ ወረዳ፣ ተሬ ደሴ የ25 ዓመት አስኮ ወረዳ፣ ወጣት ገነነ ጥላሁን በሽርካ ወረዳ፣ ሙርቴሳ ጥላሁን በሽርካ ወረዳ፣ አቶ ንጉሱ ማንደፍሮ በወንቆሎ ዋቤ ወረዳ፣ አቶ በቀላ ኃይለ ሚካኤል በወንቆሎ ወረዳ። በአጠቃላይ የ13 ሰዎች ህይወት ማለፉ የተረጋገጠ ሲሆን በአስኮ ወረዳ ብቻ ከ280 በላይ ሰዎች ተፈናቅለዋል። የ101 ዓመት ዕድሜ ያለው ጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ሲወድም የካራ ኩፍታና መድኃኔዓለም ቤተክርስቲያን ተዘርፎ ምዕመናን ጽላቱን ይዘው ተሰደዋል። ከጥቃቱ የተረፉ ወገኖቻችን ይዘውት የሸሹት እምነታቸውና ማንነታቸውን ብቻ መሆኑ በአሁኑ ሰዓት ሜዳ ላይ ወድቀው እርዳታ የሚጠባበቁበት አስከፊ ሁኔታ ላይ ይገኛሉ። እንግዲህ ተመልካቾቻችን ይፋዊ መረጃ ይህን ይመስል ነበር። ንጹሃን ተወልደው ካደጉበት ወልደው ከሰማቡበት ከቀያቸው በእምነታቸው ምክንያት ብቻ እንዲህ ሲሰደዱና ሲታረዱ ማየት በእውነት ሕሊናን ያማል። ብፁዕነታቸው አቡነ ኤልሳም በተፈጸመው ጥቃት የተሰማቸውን ጥልቅ ሐዘን በመግለጽ ለሞቱት ልጆቻችን እግዚአብሔር አምላክ ነፍሳቸውን በመንግስተ ሰማያት ያስፈርልን፣ ያዘኑልትን የተፈናቀሉትንም እግዚአብሔር ያጽናናልን በማለት መልእክት አስተላልፈዋል። እኛ ለአጠቃላይ ቤተሰቦቻቸውና ለኦርቶዶክሳውያን ሙሉ በሙሉ መጽናናት እንመኛለን። የተሰማችሁን ሀሳብ በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እኔ ክስተት ነበርኩኝ። ሰላም ፍቅርና መጽናናት ሀገራችን ይሁን። አሁን ወደሚቀጥለው ወደ ምዕራፍ 2 ክስተት ዜናችን እንሸጋግራለን። በጥሞና እንድትከታተሉኝ ጋብዛችኋለሁ። እስራኤል በደቡባዊ ሊባኖስ ላይ የምትሰነዝረውን ጥቃት ብትቀጥልም በሂዝቦላ ጋር የተደረጉ ከፊል የተኩስ አቁም ስምምነት ግን አሁን በስራ ላይ መሆኑ ተገልጿል። ባለፈው ሰኞ ምሽት በአሜሪካ ፕሬዝዳንት ዶናልድ ትራምፕ ይፋ በተደረገው ስምምነት መሰረት ሂዝቦላ በእስራኤል ላይ ጥቃት ከመሰንዘር እንድትቆጠብ፣ በምላሹ ደግሞ የእስራኤል ጦር የሊባኖስ ዋና ከተማ የሆነችውን ቤይሩትን ከመደብደብ እንዲታቀብ ስምምነት ላይ ተደርሷል። ይሁን እንጂ እስራኤል በደቡባዊ ሊባኖስ የምታደርገውን የአየር ድብደባ እንደቀጠለች ሲሆን በጢሮስ ወይም ታይር ከተማ በሚገኝ አንድ ሆስፒታል አቅራቢያ በሰነዘረችው ጥቃት የ4 ሰዎች ህይወት ማለፉ፣ የ39 የህክምና ባለሙያ ጨምሮ 127 ሰዎች መቁሰላቸው ነግሯል። የእስራኤል መከላከያ ሰራዊት ሆስፒታሉን ፈልጎ አልመታ ቢገልጽም አካባቢው ግን ሙሉ በሙሉ ወደ መስራሽነት ተቀይሯል። በሌላ በኩል እስራኤል በናብቲህ አካባቢ የሚገኙ ነዋሪዎች በፍጥነት ቦታውን እንዲለቁ አዲስ ትዕዛዝ አስተላልፋለች።
ሂዝቡላ የተኩስ አቁም ስምምነቱን ሳለች ስትል የተከሰሰችው እስራኤል በኃይሉ እርምጃ መውሰድ እንደምትገደድ አስጠንቅቃለች። የሂዝቡላ ወታደራዊ ክንፍ በበኩሉ በደቡባዊ ሊባኖስ በሚገኙ ከተሞች የእስራኤል ታንኮችና ወታደሮች በሰው አልባ አውሮፕላን ድሮን በሚሳኤል መመታቱን አስታውቋል። በእንዲህ እንዳለ አሜሪካዊ የዜና ወኪል አክሲስ የሁለተኛ ከፍተኛ አሜሪካ ባለስልጣናት ምንጭ ጠቅሶ እንደዘገበው ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት የስልክ መስመር ላይ እጅግ ተቆጥተዋል። ትራምፕ የስድብ ቃላትን ጭምር በመጠቀም ኔታንያሁ በቤይሩት ላይ ሊሰነዝሩ ያሰቡትን ሰፊ ጥቃት እንዲያቆሙ ትዕዛዝ ሰጥተዋቸዋል። በትራምፕ በኩል ይህ ከፍተኛ ቁጣ የተቀሰቀሰ የእስራኤል ጥቃት በመባባስ አሜሪካ ከኢራን ጋር የጀመረችውን የጦርነት ማቆም ድርድር ያበላሸዋል ከሚል ስጋት መሆኑን ተመላክቷል። እዚህ የትራምፕ ውሳኔ ግን አንዳንድ የእስራኤል ቀኝ አክራሪ ፖለቲከኞች ደስተኛ አይደሉም። ብሔራዊ ደህንነት ሚኒስቴሩ ኢታማር ቤን ጌቪር አሁን ለአሜሪካ አይሆንም የምንልበት ጊዜ ነው ሲሉ፣ ተቃዋሚ መሪው የኢር ላፒድ ደግሞ እስራኤል ሙሉ በሙሉ የአሜሪካ ጥገኝነት በበዛባት ሀገር ሆናለች ሲሉ ኔታንያሁን ተችተዋል። ባለፉት 3 ወራት ብቻ በሊባኖስ ከ3400 በላይ ሰዎች መገደላቸውና ከ1 ሚሊዮን በላይ ዜጎች መፈናቀላቸውን የተባበሩት መንግስታት ድርጅት መረጃውን ያመለክታል። እንግዲህ ተመልካቾቻችን ዓለም አቀፋዊ ሰበር መረጃ ይህን ይመስላል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ዓለም መድረክ ላይ ያላቸው ተጽዕኖ ምን ያህል እንደነከረ እንደመጣ ከዚህ መረዳት ይቻላል። እስራኤል እና ሊባኖስ ነገሮችን በጠረጴዛ ዙሪያ ለመፍታት በዋሽንግተን ውይይት የሚያደርጉ ይሆናል። ይህን ጉዳይ በተመለከተ እናንተ ምን ትላላችሁ? ትራምፕ ኔታንያሁን ማስቆማቸው እውነት ዘላቂ ሰላም ያመጣ ይሆን? የተሰማችሁን ሀሳብ በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ዜናውን ያቀረብኩት ክስተት ነበርኩኝ። በሚቀጥለው ቪዲዮ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ። ሰላም ሁኑ።